ጤና ይስጥልኝ የተከበራችሁና የተወደዳችሁ የኢትዮ ሚረር ቤተሰቦች፣ ይህ ኢትዮ ሚረር ነው። ኢትዮ ሚረርን ላይክ፣ ሰብስክራይብ እና ሼር በማድረግ የዘውትር ድጋፋችሁ እንዳይለየን እያልን የዛሬውን መረጃዎቻችንን እንደሚከተለው አዘጋጅተንላችኋል። አብራችሁን ሌተናል ጀነራል ታደሰ የትግራይ ክልል ጊዜያዊ አስተዳደር ስልጣን በጉልበት እየተያዘ ነው ሲሉ ዛሬ ገለጹ። ማክሰኞ ዕለት በተደረገው የትግራይ ክልል የቀድሞ ምክር ቤት ስብሰባ በፕሬዝዳንትነት የተመረጡት ዶክተር ደብረጽዮን ገብረ ሚካኤል የሚመራው ካቢኔ ስብሰባ ማድረግ መጀመሩን ተከትሎ ሌተናል ጀነራል ታደሰ ወረደ ጊዜያዊ አስተዳደሩ ስልጣኑን በጉልበት እየያዘ መሆኑን ገልጸዋል። የትግራይ ክልል ከ6 ዓመት በፊት በተናጠል ባደረገው አወዛጋቢ ምርጫ የተቋቋመው ምክር ቤት በዚህ ሳምንት የክልሉን ፕሬዝዳንት አድርጎ የሾማቸው ዶክተር ደብረጽዮንን የመጀመሪያ የካቢኔ ስብሰባቸውን ዛሬ አርብ ሚያዝያ 30 ቀን 2018 ዓ.ም ማካሄድ ጀምሯል። ምክር ቤቱ ወደ ስራ እንዲመለስ ያደረገው ህዝባዊ ወያኔ ሓርነት ትግራይ ህወሓት ዛሬ ባወጣው መረጃ የትግራይ መንግስት ካቢኔ የመጀመሪያ ስብሰባውን ማካሄዱን አስታውቋል። ምክር ቤቱ በማክሰኞ ዕለት ስብሰባው ዶክተር ደብረጽዮን ስራ አስፈጻሚ ምክር ቤት ላይ አስፈላጊውን ማስተካከያ በማድረግ ስራቸውን እንደሚያከናውኑ ውሳኔ ማስተላለፉን አስታውቋል። በጸደቀው የውሳኔ ሀሳብ መሰረት የተሾሙት ፕሬዝዳንት ይህንን የሚያደርጉት ስራ አስፈጻሚው ምክር ቤት ላይ አስፈላጊውን ማስተካከያ በማድረግ ስራቸውን እየሰሩ እንዲቆዩ እስከ ቀጣዩ የምክር ቤት ጉባኤ ድረስ መሆኑንም ገልጸዋል። በህወሓት የፌስቡክ ገጽ ላይ የተጋሩ ምስሎች እንደሚያሳዩት በዚህ ስብሰባ ላይ የጊዜያዊ አስተዳደሩ ምክትል ፕሬዝዳንት የሆኑት አማኑኤል አሰፋን ጨምሮ በሌተናል ጀነራል ታደሰ ካቢኔ አባላት የሆኑት ባለስልጣናት ተሳትፈውበታል። ዶክተር ደብረጽዮን በምክር ቤቱ በፕሬዝዳንትነት የተሾሙት በፕሪቶሪያው ስምምነት መሰረት የተቋቋመውን ጊዜያዊ አስተዳደር የሚመሩትን ሌተናል ጀነራል ታደሰ ወረደን በስልጣን ላይ ባሉበት ወቅት ነው። ፌዴራል መንግስት የ2 ዓመቱን ጦርነት ያስቆመውን የግጭት ማቆም ስምምነት አፍርሷል በማለት የሚከሰው ህወሓት በዚህ የተነሳ ጊዜያዊ አስተዳደሩን መፍረሱን ይናገራል። የፌዴራል መንግስት እስካሁን ድረስ የህወሓት ውሳኔም ሆነ የክልሉ ምክር ቤት ወደ ስራ መመለሱን በተመለከተ በይፋ አስተያየት አልሰጠም። በዚህ ወር መጀመሪያ በፌዴራል መንግስትና የስልጣን ቆይታቸው በ1 ዓመት የተራዘመላቸው ፕሬዝዳንት ታደሰ በበኩላቸው ዛሬ አርብ ባወጡት መግለጫ ካቢኔው መሰብሰቡን ተቃውሟል። ፕሬዝዳንት ታደሰ በጽህፈት ቤታቸው የፌስቡክ ገጽ በወጣው መልእክታቸው ተመርጠናል የሚሉ አካላት ዛሬ በክልሉ ጊዜያዊ አስተዳደር የካቢኔ ስብሰባ አዳራሽ የካቢኔ ስብሰባ መጀመራቸውን ገልጿል። የካቢኔው ስብሰባ እየተካሄደ ያለው በጸጥታ አካላት ጥበቃ እየተደረገ መሆኑንም ጠቅሷል። እነዚህ አካላት በአመራርነት የተመረጡት ችግሩ በውይይትና በጋራ መግባባት እንዲፈታ የቀረበውን ጥሪ ወደ ጎን በመተው እንደሆነ በማንሳትም ወቅሷል። ይህ አይነቱ ውይይት እያስፈለገውም ይህ አይነቱን እርምጃ ተከትሎ ሊመጣ የሚችለውን ጉዳትና መዘዝ ለማስቀረት ሲባል መሆኑን አስረድቷል። የካቢኔ ስብሰባ መጀመሩን የዛሬው ቀን የቀጣዩ አደገኛ መንገድ የተጀመረበት ዕለት እንደሚያደርገውም በመግለጽ አሳስቧል። በዚህ ምክንያት ለሚከሰተው መዘዝ ተጠያቂው የጊዜያዊ አስተዳደሩን ስልጣን በጉልበት እየያዘ ያለው ኃይል መሆኑንም መግለጽ እፈልጋለሁ ሲሉ አስጠንቅቋል። ሌተናል ጀነራል ታደሰ በዚህ እርምጃ ምክንያት የሚመጣውን መዘዝ ምን እንደሚሆን መልእክታቸው ላይ አላስቀመጡም። የጊዜያዊ አስተዳደሩ ፕሬዝዳንት ባለፈው ሳምንት ሪዮት በተባለው የበየ መረብ መገናኛ ብዙሃን ላይ ቃለ መጠይቅ በሰጡበት ወቅት ግን የፌዴራል መንግስት ጣልቃ ሊገባ እንደሚችል ተናግረው ነበር። ነገር ግን ራሳቸውን ፌዴራል መንግስት ይህንን እርምጃ እንዲወስድ ጥያቄ እንደማያቀርቡ ገልጸዋል። ሱዳን በኢትዮጵያ አዋሳኝ ድንበሮች ላይ ተጨማሪ ወታደር ኃይል አሰማርታለች። በኢትዮጵያና በሱዳን ድንበር አካባቢ ያለው ወታደራዊ ውጥረት በከፍተኛ ሁኔታ ማገርሸቱን ተከትሎ የሱዳን ጦር በብሉ ናይል ግዛትና በአወዛጋቢ አልፋሻግ አካባቢዎች ተጨማሪ ኃይልና ዘመናዊ የአየር መከላከያ መሳሪያዎችን እያሰማራ መሆኑ ተዘግቧል። ይህ ወታደራዊ ዝግጅት የተጀመረው በቅርቡ በካርቱም ላይ ለተሰነዘረው የድሮን ጥቃት መነሻቸውን ኢትዮጵያ
በአማራ ክልል ነው የሚል ክስ ሱዳን ካቀረበች በኋላ ሲሆን የሱዳን ወታደራዊ አመራሮችም አካባቢውን በመጎብኘት የድንበር ጥበቃውን ይበልጥ ለማጠናከር ቃል ገብቷል። ኢትዮጵያ በበኩሏ የቀረበባትን የድሮን ጥቃት ክስ መሰረተ ቢስ ስትል ውድቅ ያደረገች ሲሆን በሱዳን እየተካሄደ ባለው የእርስ በርስ ግጭት ጋር ተያይዞ ከሚሰነዘሩ ቀስቃሽ ንግግሮች ተፋላሚ ወገኖች እንዲቆጠቡ አሳስባለች። አዲስ አበባ በተቃራኒው በሱዳን ጦርነት ውስጥ የህወሓት ቅጥረኞች እየተሳተፉ መሆኑንና የኢትዮጵያ የግዛት አንድነት እየተጣሱ መሆኑን በመግለጽ ክስ አቅርባለች። ህወሓት በኩሉ ይህንን ክስ ኃላፊነት እየጎደለው ሲል አስተባብሏል። ይህ አዲስ ወታደራዊ እንቅስቃሴ በተለይም ከ2020 ጀምሮ ውጥረቱን የነገሰበት አልፋሽጋ የድንበር ውዝግብ ዳግም እንዲያንሰራራ አድርጎታል። ሱዳን በኢትዮጵያ በኩል ለፈጥኖ ደራሽ ኃይል RSF ድጋፍ ይደረጋል የሚል ስጋት ያላት ሲሆን ኢትዮጵያ ደግሞ ሱዳን ቀደም ሲል የነበረውን ነባራዊ ሁኔታ በመጣስ የኢትዮጵያ ግዛት ወራለች የሚል አቋም አላት። ገዢው ብልጽግና ፓርቲ ትላንት በአማራ ክልል ምስራቅ ጎጃም ዞን ደብረ ማርቆስ ከተማ በተጠራው የምርጫ ቅስቀሳ ላይ አልተሳተፋችሁም፣ የምርጫ ካርድ አላወጣችሁም የተባሉ 7 የደብረ ማርቆስ ፖሊቴክኒክ ኮሌጅ መምህራንና 28 ተማሪዎች በደህንነት ሰዎች ታፍነው እንደተወሰዱ ኮሌጁ አስታወቀ። ኮሌጁ ዛሬ በማህበራዊ ትስስር ገጹ ባወጣው መግለጫ ባለፉት 30 ቀናት የኮሌጁ ተማሪዎች፣ መምህራንና የአስተዳደር ሰራተኞች በግዳጅ ከ5 እስከ 7 የሚደርሱ የምርጫ ካርድ በተለያዩ ሰዎች ስም ሊያወጡ እንደተገደዱና ድርጊቱን በመቃወም ለሚመለከተው አካል አቤቱታ ማቅረቡን ገልጿል። የኮሌጁ አስተዳደር የምርጫ ካርድ የወሰዱና ያልወሰዱ መምህራን፣ ሰራተኞችና ተማሪዎች ለይቶ ሪፖርት እንዲያቀርብ በደብዳቤ በተደጋጋሚ እንደተጠየቀና ኮሌጁ በምርጫ ሂደት በቀጥታ እንዲሳተፉ እንደተገደዱ መሆኑን የኮሌጁ መግለጫ አስታውቋል። ኮሌጁ ያለ አግባብ በቁጥጥር ስር የዋሉ የኮሌጁ መምህራንና ተማሪዎች በአስቸኳይ እንዲለቀቁም አጥብቆ ጠይቋል። አሜሪካና ኢራን ጦርነት ለማቆም በተዘዋዋሪ ንግግር እያደረጉ ባሉበት በአሁኑ ጊዜ የሁለቱ ሀገሮች ኃይሎች አልፎ አልፎ እየተጋጩ መሆኑን ዘገባዎች አመለከቱ። ዛሬ አርብ አሜሪካ በሆርሙዝ ወሽመጥ በኢራን መርከቦች ላይ የጣለችውን እገዳ ጥሰው ለማለፍ እየሞከሩ 2 የነዳጅ ጫኝ መርከቦችን መምታቷን አስታውቃለች። የኢራን ዜና ወኪል የሆነው ፋርስ ደግሞ በሆርሙዝ መተላለፊያ ላይ በኢራን ኃይሎችና በአሜሪካ የባህር ኃይል መካከል ግጭቶች መካሄዳቸውን ዘግቧል። የአሜሪካ ጦር ሰራዊት ባወጣው መግለጫ ሳምንታት ያስቆጠረውን በኢራን ወደቦች ላይ የተጣለውን እገዳ ለመጣስ የሞከሩ የኢራን ሰንደቅ ዓላማን የሰቀሉ 2 መርከቦች ኢላማ አድርጎ እንዳይንቀሳቀሱ ማድረጉን አስታውቋል። የአሜሪካ ማዕከላዊ ሴንተርኮም እንዳለው የባህር ኃይል ተዋጊ አውሮፕላኖችን በመጠቀም በመርከቦቹ ላይ በደረሰው እርምጃ መርከቦቹ ወደ ኢራን እንዲመለሱ ተደርጓል። ጨምሮም 2 ነዳጅ ጫኝ መርከቦች በአሜሪካ የተጣለውን እገዳ ለማስፈጸም ከጥቃቱ በፊት የተሰጣቸውን ማስጠንቀቂያ ባለመቀበላቸው እርምጃ እንደተወሰደባቸው ተገልጿል። የአሜሪካ ሰራዊት ማዕከላዊ እዝ በኢራን የነዳጅ መርከቦች ላይ ስለተወሰደው እርምጃ ካወጣው መግለጫ ጋር ጥቃቱ ሲፈጸም የሚያሳይ ቪዲዮ አያይዞ አጋርቷል። የአሜሪካ ኃይሎች በኢራን ላይ የባህር እቀባ ማድረግ ከጀመሩ ጊዜ አንስቶ ከኢራን ወደቦች የሚነሱና ወደ ኢራን ወደቦች ያቀኑ የነበሩ ከ70 በላይ ነዳጅ ጫኝ መርከቦችን ማገዳቸው የአሜሪካ ሰራዊት ማዕከላዊ እዝ ሴንታኮም አስታውቋል። እነዚህ የመንቀሳቀስ እቀባ የተጣለባቸው ግዙፍ የነዳጅ ጫኝ የንግድ መርከቦች 13 ቢሊዮን ዶላር በላይ ዋጋ የሚያወጣ ከ166 ሚሊዮን በላይ ነዳጅ በርሜል በላይ ነዳጅ እየጫኑ እንደሆኑ ማዕከላዊ እዙ ባወጣው መግለጫ ላይ አመላክቷል። እነዚህ የመንቀሳቀስ እቀባ የተጣለባቸው ግዙፍ የነዳጅ ጫኝ የንግድ መርከቦች ከ13 ቢሊዮን ዶላር በላይ ዋጋ የሚያወጣ ከ166 ሚሊዮን
በርሜል በላይ ነዳጅ እየጫኑ እንደነበሩ ማዕከላዊ እዙ ባወጣው መግለጫ ላይ አመላክቷል። ኢራን ወሳኙን የሆርሙዝ ወሽመጥ መዝጋቷን ተከትሎ በምላሹ አሜሪካ ከሚያዝያ 5 2018 ዓ.ም ጀምሮ በኢራን መርከቦች ላይ እንዳይንቀሳቀሱ እገዳ ጥላለች። በዚህም በሆርሙዝ ወሽመጥ በኩል ከኢራን ወደቦች የሚነሱና ወደ ኢራን ወደቦች የሚጓዙ ሁሉም መርከቦች እንዳይንቀሳቀሱ በአሜሪካ ኃይሎች እገዳ ተጥሎባቸዋል። የተከበራችሁ የኢትዮ ሚረር ቤተሰቦች እነዚህና ሌሎችንም መረጃዎች አጋርተናችኋል። በሚቀጥሉት መረጃዎቻችንን እስከምንገናኝ ድረስ ቸሩን ሁሉ እየተመኘን በዚሁ እንሰናበታለን። መልካም ጊዜ።